This government won't allow us to say what we want. We want freedom. ይህ የተቃዋሚዎች ድምጽ ከዛሬ 16 ዓመታት በፊት በኢራን ተነስቶ የነበረውን ተቃውሞ ተከትሎ የተሰማ ነበር። በወቅቱ ኢራን በተቃውሞ ስትናጥ የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ ከተቃዋሚ ሰልፈኞች ጥሪ ቀርቦላቸው ነበር። ኦባማ ሆይ ከነርሱ ጋር ነህ ወይንስ ከኛ ጋር ነህ የሚሉ መፈክሮችን ሲያሰሙ የነበሩት የኢራን ተቃዋሚ ሰልፈኞች ከወቅቱ የአሜሪካው ፕሬዝዳንት የሚፈልጉትን ምላሽ ግን አላገኙም። ኋላ ላይ ታዲያ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ከተቃዋሚዎች ጎን አለመቆማቸው እንደሚቆጫቸው ተናግረዋል። ዛሬ ግን ነገሮች ከቀድሞ በእጅጉ ተለውጠዋል። የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከተቃዋሚዎች ጥሪ እስኪቀርብላቸው የሚጠብቁ አይደሉም። እንዲያውም ትራምፕ ተቃዋሚዎቹን በመደገፍ የኢራን መንግስት ላይ ጥቃት ለመሰንዘር ዝተዋል። ከዚህ ቀደም እንዲህ ያለ ማስፈራሪያ ከወደ አሜሪካ ደርሶ አያውቅም። ከዚህ ቀደም ከተነሱት ተቃውሞዎች ያሁኑ የሚለየው አንድም በአሜሪካ ጣልቃ ገብነት ነው። ለዚህም ይመስላል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ተቃውሞው በኢራን ጠላቶች እየተቀነባበረ ነው ያሉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራናውያን አለሁላችሁ ማለታቸውን ቀጥለዋል። ትራምፕ ትላንት ማክሰኞ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ኢራናውያን አርበኞች ተቃውሟችሁን ቀጥሉ፣ ተቃዋማቶቻችሁን መልሳችሁ ያዙ፣ የሚገድሏችሁንና የሚያሰቃዩአችሁን ሰዎች ስም ዝርዝር ያዙ፣ ከፍተኛ ዋጋ ይከፍላሉ ብለዋል። ትራምፕ በመልእክታቸው ከኢራናውያን ባለስልጣናት ጋር ላደርገው የነበረው ስብሰባ ይህ ስሜት የማይሰጥ የተቃዋሚዎች ግድያ ሲቆም ድረስ ሰርዣለሁ፣ ድጋፍ እየመጣላችሁ ነው ሲሉም አክለዋል። የፖለቲካ ተንታኞች የትራምፕ የውሳኔ ሰዓት ደርሷል እያሉ ነው። በዲፕሎማቲክ ጉዳዮች ላይ ከዋሽንግተን ለቢቢሲ የሚጽፈው ፖል አዳምስ በዝርዝር ትንታኔው ይህች ሰዓት በትራምፕ ፊት የተደቀነች የውሳኔ ሰዓት ናት ይላል። የፖለቲካ ተንታኙ ለዚህ ማሳያ ያላቸውን ነጥቦች ሲጠቅስ ከቀናት በፊት የኢራን መንግስት በተቃዋሚዎች ላይ የኃይል እርምጃ የሚወስድ ከሆነ አሜሪካ ተቃዋሚዎቹን ለማዳን ዝግጁ መሆኗን ትራምፕ ተናግረው እንደነበር ያነሳል። ፕሬዝዳንቱም አሜሪካ ዝግጁና የታጠቀች መሆኗን መግለጻቸውን በማስታወስ ይህ የተባለው በኢራን ውስጥ ያለው አሰቃቂ የኃይል እርምጃ ገና በስፋት ሳይጀመር ነበር ይላል። አሁን ግን የሚገደሉት ተቃዋሚዎች ቁጥር በከፍተኛ ሁኔታ እየጨመረ በመሆኑ ዓለም ትራምፕ ምን ምላሽ እንደሚሰጡት በጉጉት እየጠበቀ ነው ሲል ነው የገለጸው። የዋይት ሃውስ የፕሬስ ጸሐፊ ካሮላይን ሌቪት ከፕሬዝዳንት ትራምፕ በስተቀር እርሳቸው ምን ሊያደርጉ እንደሚችሉ የሚያውቅ የለም፣ ዓለም መጠባበቁንና መገመቱን ይቀጥላል ማለታቸውን ጸሐፊው ያነሳል። በኢራን የተፋፋመውን ተቃውሞ ተከትሎ በርካቶች መገደላቸው እየተነገረ ይገኛል። አልጀዚራ በዘገባው የተመድን ሪፖርት ጠቅሶ በመቶዎች የሚቆጠሩ ተገድለዋል ይልና ድርጅቱ ግድያው በአስቸኳይ እንዲቆም መጠየቁን አትቷል። እንደ ቢቢሲ ያሉ የዜና ወኪሎች ግን የሟቾች ቁጥር በሺዎች የሚቆጠር ነው እያሉ ነው። እናም የኢራን መንግስት በተቃዋሚዎች ላይ የኃይል እርምጃን የሚወስድ ከሆነ አሜሪካ ተቃዋሚዎቹን ለማዳን ዝግጁ ናት ያሉት ትራምፕ ምን አይነት እርምጃን ይወስዱ ይሆን የሚለው ይህ ዘገባ እስከተጠናቀረበት ሰዓት ድረስ ዓለም በጉጉት እየጠበቀው የሚገኘው ጉዳይ ሆኗል። በእርግጥ ትራምፕ እሁድ ዕለት በረራ ላይ ያሉ ለጋዜጠኞች ሲናገሩ በጣም ጠንካራ የሆኑ አማራጮችን እያጤኑ መሆናቸውን ገልጸው ነበረ። በቬኔዙዌላ ኒኮላስ ማዱሮን በቁጥጥር ስር ለመዋል የካራካስን ቤተ መንግስት በር አልፈው በሳሎኑም ዘልቀው በጥብቅ መደበቂያው መግቢያ ላይ ጀብዱ የፈጸሙትና በአሜሪካ ታሪክ ውስጥ ካሉ እጅግ ስኬታማ ኦፕሬሽኖች አንዱ ነው ብለው የገለጹት ትራምፕ በኢራንም ላይ ወታደራዊ ኃይል የመጠቀም ፍላጎት ሊያድርባቸው ይችላል ሲሉ ተንታኞች እየገለጹ ነው። ምክንያቱም ባለፈው ክረምት እንደታየው አሜሪካ ከርቀት ሆና ጥቃት የመሰንዘር ሙሉ አቅም አላት። እንደ ቢቱ ያሉ ስውር ቦምብ ጣይ አውሮፕላኖች ከአሜሪካ ተነስተው 30 ሰዓታትን በመብረር በኢራን ቁልፍ የኒውክሌር ማዕከላት ላይ ጥቃት ማድረሳቸው አይዘነጋም። አሁንም አሜሪካ መሰል ጥቃቶችን ላለመፈጸሟ ምንም ማረጋገጫ የለም። የፔንታጎን ባለስልጣናት እንደሚሉት የአሜሪካ እርምጃ የሳይበር ጥቃቶችንና የኢራን ባለስልጣናትን የትዕዛዝ መዋቅር የሚያናጉ የስነ ልቦና ዘመቻዎችን ሊያካትት ይችላል። ነገር ግን እንደ ፖል አዳምስ ያሉ ተንታኞች በቬኔዙዌላ የታዩ አይነት ድንገተኛ የመንግስት ለውጥ በኢራን ይደገማል ተብሎ አይታሰብም ይላሉ። ተንታኙም ኢራን ምንም እንኳን በአሜሪካና በእስራኤል ጥቃቶች ብትዳከምም እንደ ቬኔዙዌላ አይደለችም። የእስላማዊቷ ሪፐብሊክ መንግስት በጦርነት የተፈተነና ጠንካራ ነው። አንድን ግለሰብ ከስልጣን በማስወገድ ብቻ ሀገሪቱን ወደ አሜሪካ ፍላጎት ማምጣት አስቸጋሪ ነው በማለት ይሞግታል። ተንታኞች እንደሚሉት የትራምፕ አስተዳደር በኢራን
ቴህራን ማሳካት የሚፈልገው የቴህራንን መንግስት መገልበጥ ሳይሆን ባህሪውን እንዲቀይር ተጽዕኖ ማሳደር ነው። ይህም ሲባል የኢራን ባለስልጣናት በኒውክሌር ድርድር ላይ ስምምነት እንዲያደርጉ፣ በተቃዋሚዎች ላይ የሚፈጽሙትን ግድያ እንዲያቆሙ ወይም ደግሞ ማዕቀብ እንዲነሳላቸው የሚያስችሉ ማሻሻያዎችን እንዲያደርጉ ጫና መፍጠር ሊሆን ይችላል ሲሉ የይሆናል ምልከታቸውን ያስቀምጣሉ። አሁንም ግን ኢራን በተቃውሞ እየተናጠች ቀጥላለች። መረጃውን ስናጠናቅር ቢቢሲንና አልጀዚራን በዋቢነት ተጠቅመናል።